Barbaade nafni ajigako Sirashina beka gubaku Kan darbe somebody sisitti kasu natti kasu Wanirun gute sayani samgabin Wamboni gokse ganatu jisa Ulim bale ya masidisa Barisa bareka na mageti Yora bijane Hey talaga Demu dema أكم جرتن دعوتو تخيني فجأة خسني الرأس فيديو براتي ولدي ابن جرا فيديو أجابة كمان رفنا فيديو خيني مال جا أرانتنا أبي أحمد شرع لما كوفا كبا مال شرع لما كبا تكوفا أكويانتي أنغو دونغور دلغيف أنغو دونغور دلغنيف أنغو كديسنس أنغو كديسو يوخان أكا حيل ماري متيف بيخي دبينا سا بيخي أنغو كديسو دا Tanato barnan dume situ fujuru dan do kabaca kaya kana joana miti haji juar Muhammadi je tintara siasa tintara khanya jaba siasa yu khanya jaba tuje me nafana tura khana ulinda wana rantana wae economy tisigale foto khana tana mudra wae economy rati juar post ko de ture percentage ndam khair khofisu abi economy de dinak de je me walila lawa undafu let's go ተምጋር ከሌሎችም ባደረስን ወይ እንዳነሳሁት የደሞዝ ጥያቄ የህልውና ጥያቄ ነው የዳቦ ጥያቄ ነው የደሞዝ ጭማሪ ጥያቄ አይደለም ሰው እየጠየቀ ያለው እኮ እየተከፈለ ለምሰራው አገልግሎት በቂ አልተሰጠኝም አይደለም የማገኘው ደሞዝ የዴይሊ ኮንሰፕሽን የቤት ኪራይ የምግብ የውሃ አልቻለም therefore at least basic needs ባለፈው ተናገርናቸው የመሰረታዊ የኑሮ ፍጆታን ከበር ማድረግ ደሞዝ ነው አንሳን ስቴክ ነበር ይሄንን የጠየቀው ድሮም ኢትዮጵያ ውስጥ ያለው ደሞዝ አኩመ ደገሰን ጆራ ከጀቲ ደሞዝ ይዶ ጀቹን ማለቀ ቆፈ ይዶ ሱን ተኒ haala jiru akka mootummaan tokko qopte hojjettoota mootummaa jala jiraniif haala jiru biyya suniitii fi isaan dammoonni isaanii sun jiraachisuu danda'u qaban irraa nyaatanii irraa mana kireeffatanii irraa jiraachuu danda'u qaban sigalee naa kun hin danda'amne abiyyi hanga kana hubachuu dadhabe ما فيديو قطعي دي ነገር እስኪ ያንተ ምልከታ ምንድነው እውነትስ 2018 ላይ የነበረው የሀገሪቱ ኢኮኖሚ ምንድነው ይመስላል የሚለውን ከዚህ ከጠቅላይ ሚኒስትሩ ንግግር በኋላ እንመለስበትና ወደ ዛሬ ወዳለበት ሁኔታ እንመጣለን እኔ ወደ ቢሮ ስመጣ ባዶ ካዝና ብቻ ነው የተረከብኩት 59% የኢትዮጵያ አጠቃላይ ሀብት ዕዳ ነበር ከዚህ ውስጥ ግማሽ ያህሉ የውጭ ዕዳ ነው ባለፉት 5 አመታት 9.9 ቢሊዮን ዶላር የቀደመው መንግስት የተበደረውን ብድር ከፍተናል ያን ባናደርግ እኮ በጣም ብዙ ስራ እንሰራበት ነበር 9.9 ቢሊዮን ዶላር ማለት በጣም ብዙ ብር ነው ይህን ስናደርግ ደግሞ አንድም ብር ኮመርሻል አልተበተኛ ኮመ ደገስንት ምቺ ቢያ ከጄቲ ቢየተነ ጊዜና አንጎድፉ ካዝናንዱ ባቱሬ ልቂ ቢየ ነማቲ ኑሮ ቱሬ ልቂሱን ከፈሉ ጀራ ስለማለቀሱን ከፈሉ ባኔ ባይቱት ጎና ምናም ጀሜ ከናፍተ ቢሳ ጆር ነው መደገፍ ነው ማልጃን ጆር ነው መት ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው ያሽቆለቆለ ነበር ምንም የሚያካክድ አይደለም አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው ይያልኛል ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ እሱም የፈጠናቸው ስለዚህ ነበሩ ከሱ በኋላ ህዋት ያዴግ አውራ የሌለው ካፕት ነው ማለት ይችላል እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም ኢኮኖሚው ሚስ ማኔጅመንት ነበር በኃይለ ማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስ ማኔጅመንት ነበር ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰሊ መጥፎ አይደለም ለሀገር ክሬዲት ሲስተሙ ይሰራል ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል ያኔ ታስበው የነበሩ
ስኳር፣ ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበረ። ግን እነዛም ህዋቶችም አገሪቷ የገባችበት የፖለቲካ ቀውስ የኢኮኖሚውን አዳከመው። እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም። በመለስና በአብይ መካከል ሲሪየስ የሆነ የኢኮኖሚ ሚስማኔጅመንት ነበረ። ይሄ አንድ ፋክት ነው። ካዝናው ባዶ ነበረ፣ ውሸት ነው። ገንዘብ ተዘርፎ ነበር፣ አዎ። ተሰርቆ ነበር፣ አዎ። ግን ሪሜምበር ለውጡ አብዮታዊ እንዳይሆንና ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው። ኢኮኖሚ was not fully healthy ግን እዛው ነበር። ኦኬ let's say 9.9 ቢሊዮን ብድር ከፈልኩ ነው ያለው። ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ? 60 ቢሊዮን ዶላር ነው። ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን ነው የከሰርነው። አማራ፣ ኦሮሚያና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ፣ የወደመው መሰረተ ልማት፣ ኦፖርቹኒቲ ኮስቱ፣ ያጣነው ኢንቨስትመንት ስድምረው 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው። ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን በጦርነት ማውደም? ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ጨበራ ጩርጩራ ማፍሰስ፣ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው። ያስ ህወሓትና አገዛዙ የራሳቸው ድክመት ነበራቸው። ለዛ ነው ከስልጣን የወደቁት እኮ። I don't know why they make the same mistake. if you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው ማኔጅ እያደረጉ ያሉት። በኢኮኖሚ መስመር ነው የምንመጣባቸው፣ በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሎ ጊዜ። ሲምፕል that's what we did። ከና አብይ ጋር ሲነጻጸር ግን እነዛ የዚህን ሀል ሚስ ማኔጅ አላደረጉም። እውነቱን ለመናገር ኃይለማርያም ጠንካራ መሪ አልነበረም፣ ግን ባለጌና ዱርዬ አልነበረም። በሀገር የሚጫወት ሰው አልነበረም። he was a responsible moral man። አሁን እኮ ዲል እያደረግን ያለ ነው ግንዛቤም የሌለው እውቀትም የሌለው ስነ ልቦና የሌለው ሀገር ምን እንደሆነ የማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት የሚፈልግ የ130 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ የሆኑ ልጆች የሉም ሜክሲኮ። እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ። he played with the economy። ከዛ ምን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈውን በብልጅ ላይ ካጠፋው በኋላ 100 ቢሊዮን የሚቀጠም የሚያክል ገንዘብ ካበጠፋ በኋላ ስለ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል። ህዋቶችማ ተቀጡ፣ ስልጣን አጡ እኮ በዛ ምክንያት። ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል። ኖ አብይ ሀገሪቷን በጦርነት አድርጎ ከዛ የተረፈውን ገንዘብ በብልጭልጭ ላይ አባክኖ መጨረሻ ላይ ምን አደረገ? እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጭልጭ የጠፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በዓለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ። ይህ ማለት ምን መሰለ? ኦልሬዲ ታሞ ከአልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው። ኢሚዩኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ ብትሰጠው ሽንት ቤት ሄዶ እዛው ነው የሚሞተው፣ እዛው ነው የሚቀራት። that's what it did to economy። ኢኮኖሚው ኮላፕስ አደረገ። ሶ ምንድነው አሁን እያደረገ ያለው? ብር ፕሪንት እያደረገ ደሞዝ ወደ መስጠት ነው እየሄደ ያለው እና ይሄ he has nobody to blame። TPLF ላጠፋችው ጥፋት ተቀጣለ፣ ከስልጣን ተባራለች። ኃይለማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ። now you want to blame that man። you want to blame that man, the man who acknowledge የራሱን ድክመት አክኖሌጅ አድርጎ
ስልጣን የለቀቀን ሰውዬ ብሌም ማድረግ ይፈልጋል። daawwattoota keenya waan joorjii kana irra deebi'ee ibsuun fedhu likki dhagaftee jirtan afaan Amaariffaan galina fakkaatan garuu natibiin khasiran me abi kaasnaa duwwaa dhufe hin dhufne kaasnaa duwwaatti malini khasarame ekonomii malas biraaduu fi abi itti dhufe takaameti sun okay inni wayyaanonni bileena 9 balleessanii jeemi inni bileena 100 balleesse bileena 90 balleesse ixeefi isaanii meeqa bileena 60 wal waraansa biyya kasabane hay biiti nageya qabdu bar achi fite samboda ammas deebi'ee waraansa ammallee deemu jira ammas deebi'ee fuudhee dirgin bileeceeti bana eenyu dirgin munni gin waan nyaatu dhabee jira daabboon qabu namni akkuma dingitti dubbine doktorri waan nyaatu qabu poolisni waan nyaatu federaalii ummata paarlaamaatu maallaqa qabata bar dammoos cimaari anna isaan doongora dalaganiif areemee jiran innis deemuu qabaadha ኃይለ ማርያምስ ካንስ ዶንገር ደረግኒፍ ቴምን ይጅን ቀጣመን እንስ ቀጣሙ ቀባዳ መድብኝ የሰራተኛው ኑሮ ያገናዘበ ነው ወይ ውይይት ተደርጓል ወይ አውድስ ምንም ችግር አይመጣም ብለህ ታስባለህ? ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለ መሪን እንደ ስዩም እግዚአብሔር ነው የሚወስደው it's a top down model of leadership እና መሪን ለዛ ሀገር የሾመው ፈጣሪ ነው አብይ is actually the representative of God in Ethiopia ፈጣሪ ለአብይ ስልጣን ሰጠ ከዛ በኋላ አብይ ደግሞ ለህዝቡ ሰጠ አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ ልክ የኪሱን ስሙን የሰጠ ይመስል እኮ ነው ሾሙ አይደለም እኮ ሰጡ so an idea of negotiation and አሁን ከህዋቶች ጋር የተደረገው ፕሪቶሪያን ድርድር የነበረውን ኮንቨርሴሽን ማከለ ነበር ሰዎች ማዋርቻለሁ በቅርብ እንደውም ስለማውቀው ከዛ ወዲህ ከኦኤል ጋር የተደረገው ድርድርም ጋር ድርድር የሚባል ነገርን አይወደውም መንግስት የደሞዝ ጭማሪ አደረገ መንግስትና ሰራተኞች ተደራድረው በዚህ ተስማሙ an idea of negotiation is antithesis to the foundation of Abiy's theory of leadership አየህ እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተህ እንደሆነ ቆራርጠውት ነው አንዳንድ ያልተቆራረጠውን ሰምቻለሁ ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር አንዱ ሲያጨበጭቡ ያጨበጭባሉ እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንንም ምንም ማያመጣም ተላላኪዎች እንደዚህ አድርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው ፈጣሪ አብይን ሾመ አብይ ደግሞ ፈጣሪን ወክሎ ኢትዮጵያ ሰራተኞች ደሞዝ ጨመረ ወንስ እንታጃቡ ከን ጆ ወኒ ጆር ጆ ኩን በርዱ ጋዳበር ልክ ይላል ተሜ ani rabbitu me video takka isatu batame video sulme wala lalle stevne me ango kana ma ken rabbi wa hunda inafte ndendes wal gargarte to injifannu kan reni got inafan jirate honna no inafan namanyata inafan kansarid inafte jannan hatte jannan sobde jannan guya to kof gowom sudan des fago gowom sudan des inafaf ke sabasu malif ango kana ma ken rabbi wa hunda inafte አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄናል አሳመርኩ አገር ኢትዮጵያን አሳደቁ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄናል ጨምራለሁ ይሄናል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይ ገባ ይችላል ነበር no but he can't do because he is human እግዚአብሔር he represents God anointed him there አየህ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important እና አሁን ተዘቅ ነበር ትናንትና መንግስት ጨመረ ተገዶ ነው ጨመረ ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት የሚባለው ነገር እኮ አለ የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው ከአረብ የሚያመጣው በኢትዮጵያ ህዝብ ስም ነው
የኢትዮጵያ ህዝብ ንብረት ነው። እዳው የኢትዮጵያ ህዝብ እዳ ነው። ግብሩ የኢትዮጵያ ህዝብ ግብር ነው። ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው በደሞዝ እየጨመረ ያለው። ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም የምናገረው። አይ ስተዲ እኔ ኢኮኖሚስት አይደለሁም፣ ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ። ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው። መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል akkuma dhageessan daawwachaa jiran Abiyyiis aangoo rabbiitu na kanneen naafina jaa Jawaaris khiyyaan kun maraataadha. Khiyyaan qaanyis wanni siin beeku bakka naasuu siin qabu si galee hayi akkamitti namni takka biyya keenya akkana taphata. Khiyyaan waan takka keessa hin jirudha. Ekonomistiin dhaggeeffatu nama mooyaa waa hunda isaa beeka. Doktora namni waa hunda isaa beeka. Waa hunda isaa beeka. namni biraan beeku waan hunda khatiifi irra gabbee dubbatu isa. Innaa khiyyaa maraataa akkanaatu biyya teenya deemu jira. Kubbaa yoo taphatu isaa gollaqa. Urucee coo isaatu andeenyaa ba'a. Yoo wanta godhu isa. Hayi moo rabbii qotofana manatti mee viidiyoo biratti achi deemnu waan resiin ibsuun jiru mee qabra achi አሉ አይደለም። አሁን የሚያጭበረብሩ እኮ አሉ ኢትዮጵያ ውስጥ። በዚህ ማጭበረብር በፒራሚድ በምናምን እያጭበረበሩ ሀብታም የሆኑ ሰዎች አሉ። You can't do that with the country. የካልቸር ሴክተሩን፣ የማኑፋክቸሪንግ ሴክተሩን፣ የሰርቪስ ሴክተሩን ካላሳደግ ኢኮኖሚ አያድግም። የግብርና ሴክተሩን፣ የማኑፋክቸሪንግ ሴክተሩን፣ የንግዱን ለማሳለጥ ደግሞ የሴኩሪቲ ሁኔታው መሻሻል አለበት። የሴኩሪቲ ሁኔታው እንዲሻሻል ደግሞ የፖለቲካው መረጋጋት፣ የሀገራችን ፖለቲካ ከጫካ ከአፈሙዝ ወደ ከጫካ ወደ ጠረጴዛ ከአፈሙዝ ወደ እስክሪፕቶ መመለስ መቻል አለበት። ይሄንን ማድረግ እስካልቻሉ ድረስ ከመቀመቁ አይወጡም። ይሄን ለማድረግ አሁን ላይ ብቃቱም ቅንነቱም ፍላጎቱም አቅሙም የላቸውም። Therefore this is the beginning of the end. It's too little too late. ከእንግዲህ በኋላ ቀልቢ ነው ቢኖራቸው እንደ ኃይለ ማርያም ፓካፕ ማድረግ ነው። ካልሆኑ ግን የፈሩት ደመና መዝነቡ አይቀርም። ወጥ ተከኛ ኩብለገ ስኒት ያሶ ስኒት እንደረሱ ጀዋር ደገፈተ ጀርተን ቢቲ አከነ ምዱን ፋቲም ቲ ነው ምዱን ፋን አከፈዳየ ምናም ሸወደን ይጀራታ ንትጃሩ እንደ አበነምኒ ቢቲ አከሲ ቢቲ ቢ ድርግን ብልጭን ሸወዱ እንደንደሱ ነመ ኢልሞንሳ ዳቦ ደብዴ ቦቹ አቲ ኢፋ ድርግን ብልጭን ሸወዱ እንደንደሱ you see that is ሚዛን ጎዶ ይጭን ካና እና አብይ ቢቲ ፉዴ خرق አላማ ደብሱ እንደንደኝ ቢቲ ሃሶ ሃዩታ ጅራ ሃሶ እንደንደኝ ቢኮስ ረብያቸ ካይጋሳ ቢቲ ነገ ጎዶ እንደንደኝ ቢተ ጉዶች ፈክሮም ተጉዶች ቢቲ ሱ ነገ ተወቀብቲ እና ሱኒ ቪዲዮ ዳም ሰጆራ ኸምጠርሻ ቀብሶነከ ትዱምቴ ነው ተከጀራ ሜስ እንደገፍኔ ተቆጥሞራ ጎነመ ፋሻ መለጠፍን ሰው ብዙ እንትን ማለት የለበትም። ባለፉት በኦሮምኛ ጽፈዋለሁ የፉዳ ገላብ እየጻፉት ይላል። የወለጋ ፈረንጅ ሐኪም ነበር አርጆ ነው መሰለኝ ነጆ ብዬ ዳልሳሳታውንም በቀለ ገርባ ነው እስር ቤት የነገረኝና ሐኪም ቤት ይወስዳሉ ሰው እና ሰው ሲሄድ ሐኪሙ ያይና ያው ሰውየው ማይድን መሆኑን ሲያቅ ይሞታል ለማለት ያው ሼም ስለሚይዘው አይ በቃ እስቲ ወደ ቤት ይዛችሁ ትሄዱና በአጥሚት በመናምን ሞክሩት ይላል። ፉዳ ጋላ ይዛችሁ ግቡ ማለት ሰውየው መሄዱ ነውና ለቀብር ተዘጋጁ ነው። ይሄ ፉዳ ጋላ ሰውየው ካለ ይዛችሁ ግቡ ማለት ነው። ያለ ቤት ዘመድ ተሰብስቦ ያው ደጋም ያለው ቆላም ያለው የተስካርም የምንም እያዘጋጀ ቀኑ ይጠባበቃል። መጥቶ ይሰናበታል። የመጨረሻውን ቀኖች ኮምፈርት እንዲኖረው ያደርግለታል። የአብይ አገዛዝ ጉዳይ የፉዳ ገላ ነው። ባለፈው እንዳልኩት ኢኮኖሚ ምስማኔ ማድረጉ 50% ይዞት እየሄደ ነው። አሁን እኮ የምናወራው አብዛኛው የፖለቲካ ዲስኮርስ ኢኮኖሚ ሆኗል። ምክንያቱም ኢኮኖሚውን ማቆም አልቻለም። ኢኮኖሚ ውድቀቱን
አክሽኑ እንደውም እያፋጠነው ነው እየሄደ ያለው ሰው የአብይ ስቱፒዲቲ ደግሞ 30% ይጨምርለታል 20%ን እኛ በሚገባ እንሰራለን ህዝባችንም ሆነ የፖለቲካ አመራሩ ለይካኑ ከዛ በኋላ የሚመጣውን ነገር አሁን ያለ ነገር እንዳይባባስ ሀገራችንን ከይዘው ይዟት እንዳይጠፋ ይዟት እንዳይወድቅ የዚህ ጄነሬሽን የኔ ጄነሬሽን ትልቁ ኃላፊነት ኢትዮጵያን ዲሞክራታይዝ ማድረግ ሌላውን ለሚቀጥለው ትውልድ እናወርሳለን የዚህ ትውልድ ትልቁ ኃላፊነት ይሄ በአንድ ጥቁር አጋጣሚ ሀገራችን ላይ የመጣ ሰው ሀገራችንና ህዝባችንን ይዞ እንዳይከሰከስ ሴፍ በሆነ መልኩ መሸኘት ከዛ በኋላ ተረባርበን ተነጋግረን ተናበን ተቻችለን ሀገራችንን ማዳን ሀገራችንን ካዳን በኋላ ፖለቲካችንን ማከም ኢኮኖሚያችንን ማከም ህዝባችንን ማከም እና ሀገራዊ እርቅ ሀገራዊ ሰላም ፈጥረን ከቻልን ሀገራችንን ወደ ዲሞክራሲያዊ ልማታዊ ስርዓት ማሻገር ካልሆነ ቢያንስ አሁን ያለውን የቁልቁለት ጉዞ ታኮ ማቆም ከቻለና የሚቀጥለው ትውልድ ከኛ አትሊስት ወደ ቁልቁለት እየሄደ ሳይሆን ሽቅብ ለማውጣት የጀመረች ሀገር ማስረከብ ከቻልን እድለኞች ነን በዛ ላይ እንረባረባለሁ daawwattoota keenya akkuma dhageessan foddaa gadaadhaa namicha fudhadhaa deemaadhaa bakka namtichi hin jiru kutee jira waan qaxxaa itti yaadu qabna sababni namtichi haala biyyaa hubachuu hin dandeenye dammoota iddoo jiran malee mizaanuu hin dandeenye maallaqa inni kannuu fi uummanni akka isaatti jiraatu yookaan biyya nagayya godhuu hin dandeenye yoo bileenatti kannite maalinni asumayyaa because biyyattii waraana gubbaatti waraanni guyyatti qarshii meeqa balleessa shugguxiin achitti dhaamtu sun maallaqa bar wanni hundi maallaqa bar እና biyya garagalchee jira biyya maraatee jira namtichi fayyaan qabu kutee jira amudu waan fetee godhee fuundees waan fetee እና namtichi deemu jira yoo inni qalbiin rabbiin kanneef agartame akka Haayile Maariyaamitti anda dabeetiin jira jee harka kannee waan sun gadhiisu Sinayachiti roba guddaa dhufu danda'u qaba. Namtichi hin jiru kutee jira. Naqaaja xiqqoo laala gamanas. Hai harbi hin jiru kijiba. Waa takka godhu because biitti caasaan qabdu. Mootummaan kun caasaan qabu. Caasachuun laayina dhufee gubbarraa hanga qabaletti quxuxurii godhu jechuun waan poolisii isaanii fi istiraatejii isaanii waan isaan yaadanii godhuuf fedhan biyyattii guddisuu akkaataa isaan kontirool godhuuf fedhan caasaan masbarrii isaan dhufee akkasii tuubboon bishaan achi gubbaayaa agartame akka jala seenuu haa godhu hin jiru mummuramee jira uraa qabdi tuubboon. Innaa maallaqaan geeffate yoo leexeessu asiin baa kanaa seenata. Innaa biitti teenya karan jira seen hojjetu namicha kana amma hayyoonni keenya la fotos gubbaa jirtu kana taa'anii wal marii jiru hayyoonni sabaa sabloota. Dubbiin namtee jirti. Taariikha Itoophiyaa keessatti hayyoonni Itoophiyaa kana taa'ee hojii wal mariiteen beeku. Akkuma jee asitti Jawaar Mohaammed footoo kanarrattis wanni guddaan Abiy kuufus tokko persentii 50 ekonomiidhaa daabboodha. Diidan wallaalummaa isaatii fi godhuu isaatii. Soddom. Diidam garuu nutiitu no kana taane maree jiran akkana teenye mareen waan fuuldura qopheeffannaadha. Isaan isaa kufusoon fadha inni bergaafa Jawaar dhufe qeeroo dhufee nu dabraa ምናምን jiyaatu ture qeeroo ምናምን miti amma ifiif kotta isaanis Jawaar isaan kaasuun barbaachisu because ijoollee kana nyaachisuu dadhaban. Innaa tanaas ni jaada daawwattoota keenya gizee gaariin hojii dabarsaa hedduun sun jaallee hedduun sun kabajaa. Yaada yoo qabaatan komentii jalatti kannaa gaafii qabaatan komentii jalaan nu gaafadhaa. Subscribe nu godhaa yoo wanni keessatti toles like nu godhaa galatoomaa gizee gaariin dabarsaa.